ውድ ኢትዮጵያውያን ለእህታችን መስዋዕት የከፈላችሁ ሁላችሁ እንኳን ደስ አላችሁ። ለዚህ ቀን ላበቃችሁ ሁላችሁም ልባዊ ምስጋና ይድረሳችሁ ለሁላችሁ እላችኋለሁ። እና ያው ዛሬ እንኳን በድጋሚ ደስ አለን እላችኋለሁ። ተስፍሼ እንዴት ነህ? እኛ ጋር ሁሉ ሰላም አለን 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 እና እንዴት ናችሁ ሁላችሁ ጀማው? ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ አይደል? ለዚህ ቀን ያበቃችሁን እናንተ እንግዲህ ልባዊ ምስጋና ይድረሳችሁ ሁላችሁ። ደስ ያላችሁ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንኳን ደስ አላችሁ። እንኳን ደስ አለን። በጣም ደስ ብሎናል። ማሻአላ ያው እነሱ ድንጋጤ ላይ ናቸው። ማለት ሰይፉ ደንግጧል። በነገራችን ላይ ተስፍሽ እየመታ ነው ወላሂ። በነገራችን ላይ በጣም የገረመኝ ነገር ዛሬ ከእህታችን ሌላ ጋር አንዲትም እህታችን ከሷ ጋር ትገባለች። 15 ዓመቷ ነው እሷ የታሰረችው። ለመጀመሪያ ጊዜ ነው ከሷ ጋር እንግዲህ ከሷ ጋር አብረው ነበሩ። ከ15 ዓመት በኋላ እንግዲህ እስር ዛሬ ከሌላ ጋር እሷም ወደ ሀገር ትገባለች።
እቺ ልጅ ስትመጣ የሚገርማችሁ ነገር ቤተሰቧን አታውቅም፣ እናት አባቷን ማን እንደሆነ አታውቅም። ግን ሱብሃንአላህ የሚገርም ነገር ነው። እኔ በጣም የገረመኝ ነገር ነው እና ከሷ ጋር አብረው እስር ቤት እንደነበሩ ነው የሰማሁት። በጣም እጅግ ነው ያዘንኩት ያን ነገር ሲሰማ። 15 ዓመት ሙሉ ታስራ ከ15 ዓመት በኋላ ዛሬ ሀገሯ ትገባለች። ተስፋሽ አሁን ከሌላ ጋር ትመጣለች። ብዙ ነገር ሌላም ስታግዛት የነበረች እህታችን ናትና ዛሬ ከሷ ጋር ትመጣለች። እቺ ልጅ ግን ቤተሰቦቿን አታውቅም። በጣም የሚያሳዝነው ነገር ማረፊያ ያላት የላትም፣ ቤተሰቦቿን አታውቅም። 15 ዓመት ታስራ ዛሬ ነው ከሌላ ጋር አብሮ በአንድ ፕሌን የሚመጡት። ብዙ ነገር ስታግዛትም የነበረችው እህታችን ናት። እንዲህ እናድርጋ ወንድም ካሊድ ጋር ትረፍና እዛው እናቋቁማታለና እዚሁ ባለው ነገር እናደርጋለን። ቤተሰቦቿን ማፈላለግ የሚሆን መጠለያ ሴት ናት። ብዙ ነገር አለ። ወንድም ካሊድ ጋር እንድታርፊውና አብራት ትግባና ታዲያ አሁን ስልኳ ካለ ለምን አንድ ላይ አንቀበላቸውም ሁለቱንም? ታዲያ እስቲ ለሌላ ራሱ ያለችበትን ሁኔታ የምትነግር የነበረችው እሷ ናት። በነገራችን ላይ አንዳንድ ነገር የምታግዛት የነበረች እህታችን ናትና እና ቤተሰብ የላትም ማለት ቤተሰቦቿን አታውቃቸውም። 15 ዓመት ሙሉ እስር ቤት ነበረች። እርዳታ የሚያስፈልጋት እውነት ነው። እንረዳታለን፣ አብሽሩ እንረዳታለን። በዚህ አጋጣሚ ይህችን ነገር ላስታውሳችሁ ብዬ ነው። ኦኬ ከሷ ፍላይት ጋር ነች አንድ ላይ ያለችው። ከሷ ፍላይት ጋር እሷ ነበረችም። አንዳንድ ኢንፎርሜሽን ሌላ ያለችበትን ነገር አሁን እንደዚህ ናት እያለች የምትነግረው እህታችን እሷ ነበረች። ሱብሃንአላህ አንዳንድ ነገር የምታግዛትም የነበረች እህታችን ናት እና ስለዚህ አሁን የምታርፈውም ሌላ ጋር ነው። በነገራችን ላይ ከእሷ ጋር ነው አብረው ነው የሚያርፉት። ፍላይታቸው አንድ ላይ ነው። ፍላይታቸው አንድ ላይ ነው። የምታርፈውም ሌላ ቤት ነው። ማንም ዘመድ የላትማ። ኦኬ እንደዛማ ቆና ተነግሮ ልጅቷ ማንም የላትም ተብሎ አብረሽ ውጪ አንቺም ከሷ ጋር ነይ እኛ ጋር ታርፋለሽ ተብላለች። ኦልሬዲ ተነግሯታል። አየ አልሐምዱሊላህ። ኦኬ ስለዚህ እሷ ዘግይታ ነው የምትወጣው ማለት ነው። አሁን እንዳርፉ ነኝ ብለሽ ውጪ ተብላለች። አብሬ ነኝ ታሳለፋት ታልፋለች። አብሬ ነኝ ብላ ኦኬ ወይ አንድ ላይ ብናያቸው እንደው እግዚአብሔር ያሬት ወላሂ እንደው አላህ ይመስገን። ምን አይነት አሳዛኝ ነው።